አልነበረኝም። የኔ ጥፋት ግን አይደለም፣ የሱ ጥፋት ነው። እሺ ጥፋት መሆን አልሆነ አይደለም። በ3 አመት ውስጥ በ6 ወር ውስጥ ብዙ አዲስ ነገር ይፈጠራል። ሰውዋት አንቺ ያወራሽ 3 አመት ሙሉ እኮ እሱን ስጠብቅ ነበር እኔ። ታዲያ እሷ ተቀልጃለሽ እንዴ? አሁን ኦሬዲ ከእሱና እኔ አብረን ሪሌሽን አያገባኝም። እኔ ስለዚህ ምን ፈልገሽ አያገባኝም እንዴ አትበል። ታዲያ ምንድን ነው የፈለግሽው? ነግሬሃለሁ እኮ ለምንድን ነው የመጣሁት? ምን አገባኝ እኔ ለምን አያገባኝማ ነገሩ። ለምንድን ነው እንዴ እሱን ፈልጌ ነው የመጣሁት። አሁን ዛሬ ከኔ ጋር ቀን እያሳለፈ ነው። ሰው እንጣ አያገባኝም። ለምንድን ነው የምትወጡት? መሰለኝ ምን አገባሽ? አልወጣም። ለምንድነሻለሁ? አልወጣም። እሱን ፈልጌ ነው የመጣሁት። ከኔ ጋር ነው እሱ ያለው። 3 አመት ሙሉ ስክስ አይፈልግሽ። አያገባኝም። ኧረ ስላልፈለገሽ ነው ማለት ነው። ስላልፈለገኝ ግን እኮ ነው ያውና ተሰጣት። አልወጣም። ሰዎች ነው ጠራሽ። ነግሬሃለሁ። ጥራቸው። አይ ይኸውልሽ ማሪ አይ ከጸውዐዮ ምን ምዃን እኮ ትፈልጠኝ እኮ እንደዛ ትበል ማሪ ሰዎች ጥራቸውና ምንድን ነው የምትጠራቸው? በቃ ስወጣት አልወጣም። ሌላ ነገር ውስጥ እንዳትነካኝ። ያኔ እንዳትነካኝ ነግሬሃለሁ። እንዳትነካኝ ሴትዮ እንዳትነካኝ። ሌላ ነገር ውስጥ አታስገቢ። ለምንድን ነው የምትገቢው? ያምሻል እንዴ? አንቺ ያምሻል እንዴ? ያው ሌላ ነገር ውስጥ አታስገባኝ። ነግሬሃለሽ። የኔ ናት ባለጋ አረ ማምዛ ይባል አንቺ ማአንተ ባለጋ ነገር ስራትሽ ነው ማምጣት እንደዚህ ማይሆን ነገር እንዳታወሪ። ምን አይነት ልጅ እንደሆነ ታውቂያለሽ። እንደዚህ ልጅ እንዳለው ታውቂያለሽ አይደል? እኔ የዛሬ ማታሽው ነገር ኤክስ ነበር። ኖ ኤክስ አልነበረችም። ስሚኛ ለሚታዩ ሰምቲንግ የዛሬ 3 አመት አሸንዳ ሄድኩኝ። ገባሻል? አሸንዳ ተዋወቀ። የዛን ጊዜ እናንቺ አልተዋወቀ። ከዛ ከሷ ጋር የሆነ ግንኙነት ነበረን ታትሴት። ከዛ በኋላ የት ነበር ታውቂያለሽ? ለምን እንደዚህ የምትናገሪ ታዲያ? እንደዚህ ብላ እስክትናገረኝ ድረስ አንተ ይዘበርክ ያወጣከብሽ እኮ ነኝ። ምንም ነገር ምንም እኔ ለማከራከል ምንም ያደረከው ነገር በእግዚአብሔር ቤቢ እንደዛ ትበይ። በእናትሽ ሲሪየስ ነገር ስራትሽ ነጂ ጽቡ ነኝ አንቺ እኮ አንዴ አንዴ አዋራሽ